ምረተቺ ቪክተር ዮኬሬሽ አሁን ታያዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬ ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የአጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቅጣለን ገና ሀገር ውስጥም ከውጭም ያላችሁ ማለት ነው። ትፈሩናላችሁ ገና ትንቀጠቀጣለህ ገና። ባትማንን እና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ። በይፋ ይቅርታ ጠይቄሃለሁ። ጋብርኤል ቴዎዶሮ ማርቲኔሊ ይቅር በለይ ለእስከ ዛሬው ብራዘር ይቅር በለይ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብርኤል ማርቲኔሊ። መልሰን አግኝተነዋል ቤተሰብ። ሐራም ፉትቦል ምናምን ትላለህ እንዴ? ሐራሙ ለነሱ ነው። አራት ማርቲኔሊ ቴሪዮን ይሆንባችኋል ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ነው ያገባው። ታዲያ ዮኬሬዝ 2 ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለህ ስለምታስብ ዮኬሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ አይደል? ማፈቀደልህ እንዳትተኛ ተኛ ተብላ አይደል? ማን ሲቲ እሁድም ማሸነፈ ዛሬም ማሸነፈ፣ አርሰናል እሁድም ማሸነፈ ዛሬም ማሸነፈ፣ ሊቨርፑልና ቶተናም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁድን አሙቀህ ተደሰት። ገባ? የእሁድን አሙቀው ምናልባት ወር ሊቀጥል ይችላል። አናቅም ሁኔታውን አናቅም። ገባሽ አይደል? ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ አራትማ ምን ልትሉ ነው? ሻው ስፔስ ሰጡና ሴት ፒስ ምናምን የምትለው እኮ ማለት ወግመህ ምን ያህል ነው የምትፈሩ? እሺ ፈርታችሁ 10 ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛላ እችላለሁ ምናምን ብለህ ስትከፍት ትደረጋለህ ማለት የፉ ይሰጣል። ገባል? ፉላም እኮ የገረመኝ አንድ ገብቶበትም 2 እንዳይገባበት እየተከላከለ ነበር። 0 ሾት ኦን ታርጌት። ገባል? ፉላም ላይ ያራመድበት። እነዚህ ራሱ ማግባት እንፈልጋለን ብለህ ለማግባት ከሞከርክ ትጋያለን። ገባል? ሌላ እንዳይጨመርብኝ ልከላከል። ሰው ነው ለ0-0 የሚጮተው፣ ከኛ አይደለም 0-0 የሚጮተው። ሰው ነው ለ0-0 የሚጮተው። we are the gunners እንችላለን። ይኸውልህ መጣውልህ አማን መጣውልህ። የአውሮፓ ኃያሉ ክለብ የአውሮፓ አስፈሪውን ቡድኔን አየሁ አይደለ? አስፈሪውን ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀው ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ ስለኔ ቡድን? አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ቻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየህ? ምን አይነት የሚያምር ቡድን ያለኝ፣ ምን አይነት ቡድን ያለኝ። አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለ? ደህና ደር በቃ። አሁን እግርን ትታጠባለህ፣ ጥቅልል ብለህ ሆድ እየባሰ ተኛ። ደህና ደር። ቁጥር 2 ቪዲዮ መጣው። ሼር ኮፒ ሊንክ አድርግ አድርስልኝ። ጀሞ ይመቻችሁ። አፈትዘጋለህ ሁሌም ማለት ነው። አፍህን ግጥም አድርገህ ትዘጋለህ። ስለኛ አጥቂ ምንም ነገር ስታወራ እንዳልሰማ። ይኸውልህ ሐራም ፉትቦል የሚጮተው ማለት ነው። አትሌቲኮ ማድሪድ 4-0 እየመራ ነው። አሁን የመጣው ጀሞ ለምንም አይደለም።
በደንብ አካውንቴ ላይ ገብታችሁ ኮፒ ሊንክ እንድታደርጉልኝ ነው። ቪዲዮ እየወጣ አይደለም። ኮፒ ሊንክ እያደረጋችሁ ጠብቁኝ። እንዶ 5-6 አግብተን እመለሳለሁ። 4ም በቂያችን ነው፣ ግን እመለሳለሁ። ጀማው ኮፒ ሊንክ ሼር በደንብ አድርጋችሁ ጠብቁኝ። አካውንቴን ፕሊዝ፣ ጀማው ፕሊዝ፣ አካውንቴን ነው የምፈልገው። ውስጥ ገብታችሁ ኮፒ ሊንክ። ለማንኛውም ዮኬሬሽ 2 አግብቷል። አፍህን ትዘጋለህ ማንንም ብትሆን። ስለዚህ አጥቂ እንዳታወራ። ስለዚህ አጥቂ የሚለይ አጥቂ ነው። ማን ትችላለህ። እንኳን ያርሲዮን አዎ በቃ 4 ጊዜ ነው የተሸነፍነው። በቃ 4 በተከታታይ ነው የተሸነፍነው። አዎ 4 ማግባት የለባችሁም እኮ በቃ እናስታውሷለን እኮ። ቅርብ ጊዜ አይደል እንዴ የተፈጠረው? ምንድነው ይሄ? ሁለተኛ ክለባችን ሊቨርፑል ነው ምናምን ትሏል ነበር እንዴ እናንተ? ምን ሆናችሁ ነው እንደዛ ተጨፈረ? እናስታውሷለን በቃ። ሃራምቦል እናይበታለን ብለን ያሰብነው ጨዋታ 4-0 ተጠናቋል። ዛሬ ሻምፒየንስ ሊግ በጣም ብዙ ጎሎች ነው የገቡት እንደምትመለከቱት እና በሻምፒየንስ ሊግ ታሪክ በአንድ ቀን ሆነ ሲንግል ማች ዴይ ብዙ ጎል የገባበት ቀን ዛሬ። አካውንቴ ችግር ላይ ስለሆነ ያው ይሄንን ቪዲዮ ሪፖስት ያደረጋችሁት ብዙ ጊዜ ሼር ኮፒ ሊንክ አድርጉት። ቪዲዮንም ከጨረሳችሁ በኋላ አካውንቴ ውስጥ ገብታችሁ አካውንቴን ብዙ ጊዜ ኮፒ ሊንክ አድርጉት። ያው አርሰናል 4-0 አሸንፎታል አትሌቲኮ ማድሪድን። 4ቱም ጎል የገባው ከረፍት በኋላ ነው። ዮኬሬሽ 2 አግብቷል። አንደኛውን ጋብሪኤል ማርቲኔሊ፣ አንደኛውን ደግሞ ጋብሪኤል ማጋሌሽ ያገባው። ቴስታ ራይስ የሚገርም ኳስ ነው ያቀበለው። የማርቲኔሊ ደግሞ ዋን ታች ፊኒሹ በቃ ፐርፌክት። ማርቲኔሊ እየተመለሰ ይመስላል ያው ከሰሞኑ ካለው አቋም አንፃር ስለ ሌሎች ጨዋታ ባርሳ 6-1 አሸንፏል። ኒውካስል 3-0 አሸንፏል። ናፖሊ 6-2 ተሸንፏል። ሲቲ 2-0 አሸንፏል። ኢንተር ሚላን 4-0፣ ፒኤስጂ ደግሞ 7-2 አሸንፎታል ባየር ሊቨርኩሰን። ኤርሊንግ ሃላንድ ያው ዛሬም ጎል አግብቷል። ሲቲ 2-0 ሲያሸንፍ ቪላሪያል ወደ ስፔን ሄደው ዛሬ አንዱን ጎል እሱን ያገባው፣ ሌላኛውን ጎል ደግሞ በርናርዶ ሲልቫ ነው ያገባው። እናም ኤርሊንግ ሃላንድ ዛሬ ጎል ማግባቱን አስመልክቶ ተከታታይ 12 ጨዋታዎች ላይ ጎል በማግባት አዲስ ታሪክ ጽፏል። አርሰናል በዚህ ነው ሻምፒየንስ ሊግ ውድድር ዘመን እስካሁን ድረስ ምንም ጎል አልገባበትም። 3 ጨዋታ ተጫውቶ 3ቱንም ጨዋታዎች በክሊን ሺት ነው የጨረሰው። መጀመሪያው 2-0 ከዛ 2-0 አሁን ደግሞ 4-0 አሸንፏል። በደረጃ ሰንጠረዡ ላይ 3ቱንም በማሸነፍ 3ኛ ላይ ነው የሚገኘው። ከሱ በላይ ያሉት ፒኤስጂ እና ኢንተር ሚላን ናቸው። እነሱ ብቻ አርሰናል፣ ፒኤስጂ እና ኢንተር ሚላን ነው እስካሁን ድረስ 3ቱንም ተከታታይ ጨዋታዎች ማሸነፍ ይችላል። ወገን አርሰናል ምንድነው እያሳየ ነው ያለው እንዴ? 4-0 በአውሮፓ ሻምፒዮንስ ሊግ 3ኛ ዙር ጨዋታ የዲያጎ ሲሞኔን አትሌቲኮ ማድሪድ ማሸነፍ ችሏል። ሶስቱንም ጨዋታዎች በአውሮፓ ሻምፒዮንስ ሊግ በማሸነፍ 9 ነጥቦችን በመያዝ ከመሪዎች ተርታ መቀመጥ ችሏል። በ3ቱም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ምንም ግብ ያልተቆጠረበት ቡድን ሆነው እንግዲህ ሪከርዳቸውን እያስቀጠሉ እየተመለከትናቸው እንገኛለን። ኧረ በለው ሰከንድ ሃፍ ለአትሌቲኮ ማድሪዶች ቅዠት ነበረ ብለን መናገር እንችላለን። አርሰናል 4 ጎል ማስቆጠሩ ሳይሆን የሚገርመው አትሌቲኮ ማድሪድ ላይ 4 ጎሎች መቆጠሩ ነው ብለን መናገር እንችላለንና በጣም የሚገርም ፐርፎርማንስ ነበራቸው ከሰከንድ ሃፍ በኋላ። በተለይ የመጀመሪያውን ጎል በጋብሪኤል ማጋሌዥ አማካኝነት 57ኛው ደቂቃ ላይ ካስቆጠሩ በኋላ በጣም በሚገርም መልኩ የአትሌቲኮ ማድሪድ ቀያሪዎች ኦርጋናይዝድ ሳይሆኑ እንግዲህ ያንን ክፍተት ተጠቅመው በላዩ ነበር በ13 ደቂቃዎች ውስጥ 4ቱን ጎሎች ማስቆጠር የቻሉት። ስለዚህ ጨዋታ ከመምጣቴ በፊት በናና ቤት ከ1ኛ እስከ 10ኛ ለምታደርጉት ዲፖዚት እስከ 350 ብር ቦነስ ማግኘት ትችላላችሁ። በናና ቤት መጫወታችሁ እንዳትረሱ። እንግዲህ አርሰናል በዚህ ጨዋታ ላይ መነሳት ካለበት ሊነሳ ይገባል ብዬ የማስበው ጉዳይ ቪክቶር ዮኬሬሽ 2ቱን የአርሰናል ጎሎች ማስቆጠሩ ነው። ወደ ጎል መመለሱ በጣም መልካም የሚባል ነው። ከ7 ጨዋታዎች በኋላ ነው ቪክቶር ዮኬሬሽ ጎል ማስቆጠር የቻለው። የተጫዋቹም ስሜት የቡድኑም ስሜት በሱ ጎል ማስቆጠር ዙሪያ ምን ያህል የተለየ እንደነበረ ተመልክተን ነበር። ጋብሪኤል ማርቲኔሊም 64ኛው ደቂቃ ላይ ሌላኛውን ቀሪዋን የአርሰናል ጎል ማስቆጠር የቻለ ተጫዋች ነበረ። በጣም አስደናቂ የሆነ ጎል ነበር ያስመለከተን። ብቻ በአርሰናል በኩል ከሰከንድ ሃፍ በኋላ የተመለከትነው እንቅስቃሴ ለአትሌቲኮ ማድሪዶች በጣም ፈታኝ የሚባል ነበረ ብለን መናገር እንችላለን። መድፈኞቹ አርሰናሎች በሚገርም ግስጋሴ ላይ ነው እየተመለከትናቸው የምንገኘው። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለሌሎች መድረሳችሁ እንዳትረሱ። ይመቻችሁ። አስደናቂ የቻምፒዮንስ ሊግ ምሽት፣ የአርሰናል ደጋፊዎች ከድል በላይ የሚጠብቁት ድል፣ የቪክቶር ዮኬሬሽ ግብ አትሌቲኮ ማድሪድ ላይ ተቆጠረ። ከጎል አልባ ጨዋታዎች በኋላ የተቆጠሩ 2 ጣፋጭ ጎሎች፣ በጋብሪኤል ማጋሌሽ የተሰነጠቀው የማድሪድ ግንብ በጋብሪኤል ማርቲኔሊ ዳግም ተደቆሰ። በቪክቶር ዮኬሬሽ ደግሞ እንዳይስተካከል ሆኖ ፈራረሰ። ምን አይነት ቡድን ነው! ኋላው የማይደፈር መሃሉ ጥበበኛ፣ የፊት መስመሩ ደግሞ የሚያስፈራ፣ ሲያሻው የአየር ኳስ፣ ሲያሻው በቆመ ኳስ፣ ሲያሻው ደግሞ በጨዋታ ግቦችን የሚያድን፣ ምርጫው ማሸነፍ ብቻ የሆነ የዓለማችን በሁሉም የሜዳ ክልል ሙሉ የሆነ ቡድን አርሰናል፣ መካድ የማይቻል ብቃት። አዎ ቦይለሬን ሽጬ ዮኬሬሽን ገዛው። ለዛሬ እንዲሆነኝ ይኸው እንዳገባው እንዲነን እኛ እሺ እንዲነን። አንተ ቁጠር፣ ሴት ፒስ አገቡ፣ የዋንጫ ቡድን ቁጠር። የኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር። ምን አባል ልታመጣ ነው አንተ በሙቅጣት በግ? ምን አባል ልታመጣ ነው? አንተ ደግሞ ተፋታኝ፣ እኔ ድጋሚ መንገድ ላይ እንዳላገኝክ
ወይኔ እንዴት ነው የምንችለው? ወይኔ እንዴት ነው የምንችለው? ይብላኝልሽ ረፍት ሰዓት 0-0 ነው ብለሽ የተኛሽ ይብላኝልሽ የዛሬ ላላየሽ አረ እንዴት ነው የምንችለው? ወይኔ በስላሴ ስም ወይኔ ይብላኝ ለሚዘሉት ለሚስለመለሙት ይብላኝ ለፓስቶንቹ ይብላኝ። የኔ አጥቂ አግብቷል። የኔ አጥቂ በነገሰበት ቻምፒየንስ ሊግ ላይ አግብቷል። ጨጓራችን ተፈርፍሮ እያለቀ ስለሆነ ከአሁን በኋላ የቋጠሮ ለውጥ አድርገናል። ሳምንታዊ ቋጠሮ ትተናል። ከአሁን በኋላ ዓመታዊ ቋጠሮ ነው የምንቋጥረው። አትሌቲኮ ደግሞ አራት ልጠጣ ሸሌሻው ራሱ ያንተ ምን ከዚህ ሰዓት መቋጠሪ ሸሩሃን አጣጣንተ ሸሩሃን የእንግሊዝ የነተቡ ጋዜጠኞች ማለት ነው ምን ሲሉ ከረሙ? ሀራም ፉትቦል ልናይ ነው፣ በቃ ሰርቺ ኳስ ልናይ ነው፣ ከኮርና ካልሆነ ጎል ማይገባበት ልናይ ነው፣ ተከላክለው ምናምን ነገር በቃ በጣም ቦሪንግ ኳስ ልናይ ነው ሲሉ ደሰኮሩ። አርሰናልን ስለሚጠሉ ግን የኛ አርሰናል ሴት ፒስ አጌን ኦሌ አስባሉ። መጀመሪያ በጋብሪኤል ጎል ማለት ነው። ከዛ ዩኬሪሽ መጣ፣ ከዛ ማርቲኔሊ መጣ፣ ዩኬሪሽ ደጋገሙ። 5-6 እናገባ እንችል ነበር እኛ ግን ዲያጎ ሲሞኔ ስለሚመቸን ነው። በቃ ከዚህ በላይ ማሳቀቅ አያስፈልግም እንግዳችንን። በዛ ላይ ሻወር አልወሰዱም እንደምታውቁት። አንዱ ኮመንት ላይ ምን እያለ ነበረ? ለምን እኔ ፍሉሃ አልጋብዛቸውም ሲል ነበር። እኔ ግን ምን አልኩ? አይ ፍሉሃ ሳይሆን ዛሬ ስለተሸነፉ ስለደከሙ ምናምን ነገር አለታው እንዶ ጥሩ አለ፣ ጥሩ ቦታ የተፈጥሮ ፍሉሃ አለ፣ እዛ እንወስዳቸዋለን። በቃ ቋጣሪ ተኛ ቋጠርክ እስከ ሌሊቱ 6 ሰዓት ድረስ ቋጠርክሽ ምንድን ነው? ተኛ በቃ እንዴ እናገባለን እኛ በፈለግ ነው። ከፈለግን በቅጣት ምት፣ ከፈለግን ከኮርና፣ ከፈለግን ከኦፕን ፕሌይ እናገባለን። እናንተ ምን አላችሁ ነው ነገሩ። ስለዚህ ተኙ። በጣም ደስ ብሎኛል። ዩኬሪ ስላገባ ደስ ብሎኛል፣ ስላሸነፍን ደስ ብሎኛል። ግን ብቸኛው ስጋቴ ማለት ነው አሁን በአርቴታ ዘመን ከማድሪዶች ጋር በቃ ተጣላን ማለት ነው። አንድ አትሌቲኮን ስናሰቃይ፣ አንድ ሪያል ማድሪድን ስናሰቃይ ዴንችና እኛ ስፔን ለጉብኝት ስንሄድ ማድሪድ ላንረግጥ ነው ማለት ነው። ሰጠት ታርከናቸዋል። ቋጣሪም አርፎ ይተኛል። ሳምንታችንን ሰላም አግኝተን ማለት ነው ወደ ፕሪሚየር ሊጉ ደግሞ እንሄዳለን ማለት ነው። ይመቻችሁ የአርሴ ቤተሰቦች ይመቻችሁ። እወዳችኋለሁ። ፎሎ አርጉ፣ ኮፒ ሊንክ አርጉ። ሻምፒዮንስ ሊጉን ተወጥተነዋል፣ በድል ተወጥተነዋል። 4-0 በድል ተወጥተነዋል። ይመቻችሁ።